ሰላም ውድ የራይዝ ዊድዊጂ ቻናል ተከታታዮች እንደምን ቆያችሁኝ? እኔ እግዚአብሔር ይመስገን። ዛሬ እንግዲህ ስለ ሎት ሳይዝ እንድንነጋገር ነው የመጣሁት ማለት ነው። ከዚህ በፊት እንግዲህ ቪዲዮቹን ያላያችሁ ካላችሁ ሄዳችሁ ከመጀመሪያው ጀምሮ ስለ ፎሬክስ እንግዲህ የሰራኋቸውን ቪዲዮዎች እንድታዩ ሪኮመንድ አደርጋችኋለሁ። አብሶ ጀማሪዎች ምንም እውቀት የሌላችሁ ከሆናችሁ የበለጠ መረዳት እንዲኖራችሁ ከመጀመሪያው ጀምሮ ቪዲዮውን እዩት ማለት ነው። እሺ ወደ ቶፒክ ይገባለሁ። አሁን ሎት ሳይዝ ምንድን ነው? ሎት ሳይዝ ማለት በአንድ ትሬድ ውስጥ ምን ያህል መጠን ትሬድ እንደምናደርግ ማሳያ ወይም መለኪያ ነው። ስለዚህ ሎት ሳይዝ ማለት በአንድ ትሬድ ላይ ምን ያህል መጠን እንደምንገበያይ ወይ ደግሞ ትሬድ እንደምናደርግ ማሳያ ወይም መለኪያ ነው ካልን መጠኑ ደግሞ በዩኒት ይገለጻል ማለት ነው። መጠኑ በዩኒት ይገለጻል ማለት ነው። ለምሳሌ 0.001 ናኖ ሲባል ዩኒቱ ደግሞ 100 ዩኒት ነው። ቀጥሎ ደግሞ ያው ናኖ በጣም ትንሹ ሎወስቱ ሎት ሳይዝ ነው ማለት ነው። ቀጥሎ ደግሞ 0.01 ሲሆን እሱ ደግሞ ማይክሮሎት በመባል ይታወቃል። እሱ ደግሞ 1000 ዩኒት ነው ማለት ነው። ቀጥሎ ደግሞ 0.1 ሲሆን እሱ ደግሞ ሚኒ ሎት በመባል ይታወቃል። እሱ ደግሞ 10,000 ዩኒት ነው ማለት ነው። ቀጥሎ ስታንዳርድ ሎት የሚባለው ማለትም እሱ ደግሞ 100,000 ዩኒት ነው ማለት ነው። መጠኑን የምንገልጽበት ነው። ዩኒት ማለት መጠኑን የምንገልጽበት ነው ማለት ነው። ስለዚህ ምሳሌ አሁን እኔ $100 አካውንት ቢኖርኝና ከረንሲ ወይ ፎሬክስ ትሬድ ማድረግ ብፈልግ ሌትስ ሴይ ዩኤስዲ ማድረግ ፈለኩ እና በጣም ብዙ ትርፍ ነው ማግኘት የፈለኩት ይባል እና ዋን ሎት ያስገባኛል። $100 ዋን ሎት ያስገባኛል። ከዛ ቶሎ ማትረፍ ፈለኩ፣ ምክንያቱም መጠበቅ አልችልም ምናምን። በዋን ሎት ገባሁ። 10 ፒፕ ከፍ ካለ ትርፌ በጣም አሪፍ ይሆናል፣ ይጨምራል። 10 ፒፕ ትንሽ ነቅነቅ ካለ ግን አካውንቴ ብሎ ይሆናል ማለት ነው። ማለትም እከስራለሁ። ዜሮ ትንሽ ነቅነቅ ካለ አጌንስት ከመጣብኝ እከስራለሁ ማለት ነው። which is የማይሆን ነገር ነው ማለት ነው። ስለዚህ አንድ ሰው ትሬድ ሲገባ ምን ያህል ገንዘብ አለኝ፣ በምን ያህል ሎት ሳይዝ ነው መግባት ያለብኝ፣ ያስገባኛል፣ አቅም አለኝ በዚህ ሎት ሳይዝ ትሬድ ለማድረግ የሚለውን ነገር በደንብ አጥንቶ መግባት አለበት ማለት ነው። ለዛ ነው ሪስክ ማኔጅመንት በጣም አስፈላጊ ነው። አንድ ትሬደር ይሄ በቃ ኢሞሽኑን ኮንትሮል አድርጎ በቃ በሩል እና በእንትን ካልሄደ በጣም ከባድ ነው። ለዛ ነው ብዙ ያው እንደሚታወቀው በጣም ጥቂት ሰው ነው በፎሬክስ ወይ ደግሞ በትሬድ በጣም ሰክሰስፉል የሆነው። ስለዚህ ማድረግ ከሌለብን ነገሮች አንዱ ደህና አካውንት ሳይኖረን ወይ ደግሞ ሎስ ብናደርግ ብንከስር እኛ ህይወት ላይ ችግር ወይ ደግሞ ኢቨን ኢሞሽናችን ላይ ብዙ አታክ ወይ ደግሞ ላይሰማን የሚችለውን ያህል ትሬድ ማድረግ እስክንችል ድረስ በአግባቡ በተመጣጠነ ሎት ወይ ደግሞ በአነስተኛ ሎት እንደ ገንዘባችን መጠን እንደ አቅማችን ካልኩሌት አድርገን ነው ትሬድ ማድረግ ያለብን ማለት ነው። ስለዚህ ያው ስለ ሪስክ ማኔጅመንት በሚቀጥሉት ቪዲዮዎች ላይ በደንብ በሰፊው እንማማራለን። ስለ ሳይኮሎጂም እንደዚሁ በደንብ ዋናው እሱ ነውና በደንብ እንማማራለን። ስለዚህ ሎት ሳይዝ ማለት በአንድ ትሬድ ውስጥ ምን ያህል ገንዘብ መጠን ትሬድ ማድረግ እንዳለብን የምናይበት የምንለካበት መሳሪያ ነው ማለት ነው። ስለዚህ አካውንታችን ላይ ያለውን አይተን ገምግመን ብንከስር ወይ ደግሞ ብዙ ጊዜ ትሬድ እንዲያስደርገን ሎት ሳይዛችንን አስተካክለን መግባት አለብን ማለት ነው። በጣም ሃይ ሎት ሳይዝ የምንጠቀም ከሆነ በትንሽ ሎት ሳይዝ የመክሰር ወይ ደግሞ አካውንታችን የመፈንዳት እድሉ በጣም ከፍተኛ ነው። ስለዚህ ዋናው ደግሞ ትሬድ ጆርኒ ላይ ሰርቫይቫል ነው ጌሙ። ሪስክ በጣም ሃይ ሪስክ ከመግባት ይልቅ ፕሮፐር ሪስክ በስነ ስርዓት ባለው መልኩ ሪስክ አድርገን በየኤቭሪዴ ትሬድ እንድናደርግ የሚያስችል ማኔጅመንት ሪስክ ማኔጅመንት ወይ ደግሞ የትሬድ መንገድ ሊኖረን ይገባል፣ ትሬድ ያደራረግ ሊኖረን ይገባል ማለት ነው። ስለዚህ ስለ ሎት ሳይዝ ይሄን ያህል ካልኳችሁ በቂ ነው። በሚቀጥለው ቪዲዮ ደግሞ
ስለ ሪስክ ማኔጅመንት ኦር ደግሞ ስለ ሳይኮሎጂ እንማማራለን ማለት ነው። ስለነበረን ቆይታ በጣም አመሰግናለሁ። ምንም አይነት ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። አስተያየት ካላችሁም እንዲሁ። እንግዲህ ሰብስክራይብ፣ ኮሜንት፣ ሼር እንዳይለያችሁ። አመሰግናለሁ።